ሰላም ጤና ይስጥልኝ የተከበራችሁ የኩሩ ኢንተርቴይንመንት ተከታታዮች እንደምን አላችሁ? እኔ ደህና ነኝ፣ ፈጣሪ የተመሰገነ ይሁን። ዛሬ ደግሞ ይዤላችሁ የመጣሁት ከአምስት ከስድስት በላይ ስልካችን ላይ መስተካከል ያለባቸውን ሴቲንጎች መረጃ ይዤላችሁ መጥቻለሁ ማለት ነው። ይህ ቪዲዮ ስለሚጠቅማችሁ እስከ መጨረሻው ድረስ ተከታተሉ። አዲስ የሆናችሁ ለዚህ ቻናል ሰብስክራይብ አድርጉ፣ ቪዲዮውን ላይክ ማድረግ አትርሱ። እንድሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ አስቀምጡልኝ። ወደ ብዙ ጊዜ ስልካችሁ ካርድ እየቆረጠባችሁ የሞላችሁትን ካርድ እየወሰደባችሁ ለተቸገራችሁ በሙሉ ምን እንደምታደርጉ መፍትሄ ይዤላችሁ መጥቻለሁ ማለት ነው። ኮከብ 900 መሰላል ብላችሁ የመደወያ ምልክቱን ትጫናላችሁ ማለት ነው። ሰርች ያደርጋል። በዚህ መንገድ ያመጣላችኋል ማለት ነው። ልክ እንደዚህ ካመጣላችሁ በኋላ የምዝገባ ዝርዝርና አንድ በአንድ ለማቋረጥ የሚል አለ። ሁለትን ትጫናላችሁ። ሁለትን ተጭናችሁ ሴንድ ትሉታላችሁ ማለት ነው። ልክ እንደዚህ ስታደርጉት የተመዘገባችሁት አገልግሎት ካለ ምሳሌ ጥሪ ማሳመሪያ የተለያየ ነገር ሊሆን ይችላል። ያንን ለማቋረጥ እዚህ ላይ ምንድነው የምታደርጉት? አንድ ሁለት የተመዘገባችሁትን በዝርዝር ያመጣላችኋል ማለት ነው። ይሄን አሁን ሙሉ ስላጠፋሁት 00 ነው የሚለው። ልክ ሙሉ ሲያመጣላችሁ ያንን አንድ ሁለት እያላችሁ ሴንድ ታደርጋላችሁ። በሙሉ ያንን ክሊር ታደርጉታላችሁ። ከዛ በኋላ አይቆጥርባችሁም ማለት ነው። ስልካችሁ እንዳይደወልባችሁ ለማድረግ ከፈለጋችሁ ደግሞ ኮከብ 21 ኮከብ 900 መሰላል ብላችሁ ትደውላላችሁ ማለት ነው። ልክ በዚህ መንገድ ስትደውሉ ስልካችሁ እንዳይደወል ይደረጋል ማለት ነው። እና ሌላም መንገድ አለ ማለት ነው። ስልካችሁን እንዳይጠራ እናንተ ጋር ግን ሲጠራ ሲደውሉላችሁ ያሳውቁኝ እንዲደርሳችሁ ኮከብ አሁንም 21 ኮከብ ታደርጉና ኮከብ 21 ኮከብ ከዛ 857 አድርጋችሁ ይህን መሰላል ተጭናችሁ የመደወያ ምልክቱን ስትነኩ ስልካችሁ እናንተ ጋር ያሳውቁኝ ይደርሳችኋል። ለነሱ ግን አይጠራም ማለት ነው። የዘጋችሁትን ደግሞ እንዳይጠራ ያደረጋችሁትን ስልክ መልሳችሁ ለመክፈት ስትፈልጉ ኮከብ 21 መሰላል አድርጋችሁ አሁን በዚህ መንገድ ስትደውሉ ደግሞ ይከፈታል ማለት ነው። ተዘግቶ የነበረው ይከፈታል ማለት ነው። እንደገና ደግሞ የተደወለውን እንዳይደወል ያደረጋችሁትን ለመክፈት ምን ታደርጋላችሁ? መሰላል 002 መሰላል ብላችሁ ስትደውሉ ይከፈታል ማለት ነው። ተዘግቶ የነበረው በተጨማሪ ይሄ ሁለተኛ መንገድ ነው ማለት ነው። የሳምሰንግ ስልኮች መረጃን ከፈለጋችሁ ደግሞ ኮከብ መሰላል 0 ኮከብ መሰላል አድርጋችሁ በዚህ መንገድ ይመጣላችኋል ማለት ነው። የምትፈልጉትን መረጃ ማወቅ ትችላላችሁ ማለት ነው ስለ ሳምሰንግ። ኮል ዌይቲንጋችሁን ደግሞ አክቲቭ ለማድረግ ከፈለጋችሁ ኮከብ 43 መሰላል አድርጋችሁ ትደውላላችሁ ማለት ነው። አክቲቭ ይሆናል ማለት ነው። በዚህ መንገድ ስትደውሉ ስልካችሁ ደወላችሁበት ስልክ ላይ እንዳይታይ ከፈለጋችሁ ደግሞ መሰላል 31 መሰላል ከዛ የእናንተን ስልክ ቁጥር 09 ብላችሁ ታስገባላችሁ ማለት ነው። ካስገባችሁ በኋላ መጨረሻ ላይ መሰላል አድርጋችሁ ትደውላላችሁ ማለት ነው። ከዛ ስልክ ቁጥራችሁ አይታይም ማለት ነው የደወላችሁበት። የሰውን ስልክ ለመጥለፍ ከፈለጋችሁ ደግሞ ኮከብ 21 መሰላል ከዛ የራሳችሁን ስልክ ቁጥር የሚጠለፈውን ስልክ ቁጥር እዚህ ላይ ታስገባላችሁ። ከዛ መጨረሻ ላይ መሰላል አድርጋችሁ ትደውላላችሁ ማለት ነው። በዚህ መንገድ እነዚህን ሴቲንጎች ስልካችሁን በሙሉ ማስተካከል ትችላላችሁ ማለት ነው። እስካሁን ስለተከታተላችሁኝ እስከ መጨረሻው ከልብ አመሰግናለሁ። ይህንን ቻናል ሰብስክራይብ ማድረግ አትርሱ። ቪዲዮውንም ላይክ ማድረጋችሁን አትርሱ።
መልካም ቀን።